ትዳሬን ለማፍረስ ሳይሆን ለመገንባት በተነሳውበት ጊዜ የወሰደብኝ 21 ቀን ነበር። በ21 ቀን ውስጥ የተበላሸ ትዳር በአንድ ጊዜ ተሰርቶ ያልቃል ልትሉ ትችላላችሁ። 21 ቀን ነበር የወሰደብኝ በጨለማ ውስጥ የነበረው የሚያስጠላ ገጽታ ያለውን ህይወቴን ለመቀየር የወሰደብኝ ጊዜ ማለት ነው። ብዙ ጊዜ በጨለማ ውስጥ ስንሆን ህይወት ሲከብደን በኃጢአት ስንወድቅ የማይገባንን ነገር አድርገን በማይገባ ቦታ ላይ ስንገኝ አጠገባችን ባሉ የቅርብ ሰዎች የቅርቤ ነው በምትሉት ሰው ስትከዱ በዛ በጣም የቅርቤ ባላችሁት ሰው ስትበደሉ ወይም ስንበደል ቂም ውስጣችን ሲቋጠር ቀንና ሌሊት የማይሰማ በሚመስል ጸሎት ውስጥ ሆነን ስናለቅስ ስናዝን ያንን ህይወት ታውቁታላችሁ አይደል? መውጫና መግቢያው ጠፍቶብን ምን ማድረግ እንዳለብን እንኳን በማናውቅበት ሁኔታ ውስጥ ስንሆን ያንን ህይወት ታውቁታላችሁ አይደል? ህይወታችን ጥያቄ በጥያቄ ሆኖ ማለት ነው። ይሄ ለምን ሆነ? ይሄ እንዴት በእኔ ላይ ደረሰ? እንዴት እግዚአብሔርን እበድለዋለሁ? በኃጢአት እኮ ወደኩኝ፣ ይሄንን ሆንኩኝ፣ በዝሙት ወደኩኝ። በቃ ምን ልበላችሁ? ነፍሳችን በድካም ስትፈዝ ማለት ነው። ተስፋ በምንቆርጥበት ሰዓት ያንን ህይወት የምታውቁ ሰዎች ካላችሁ ይገባችኋል እያልኩት ያለሁት ነገር። በእንደዛ አይነት ህይወት ውስጥ በማልፍበት ሰዓት አንድ ነገር አሰብኩኝ ለማድረግ። ምክንያቱም ህይወት በጣም የሚያስጠላ ሲሆን ማለት ነው። በቃ ነገ ነግቶ ላለማየት ጧት ላይ ተነስታችሁ ህይወትን ለመኖር በማትፈልጉበት አይነት ሁኔታ ውስጥ ደግሞ ነጋ የሚል አይነት ህይወት ውስጥ ማለት ነው። እንደዛ አይነት ህይወት ውስጥ በነበርኩበት ሰዓትና ጊዜ አንድ ነገር ለማድረግ አሰብኩኝ። ምንድነው መሰላችሁ ለማድረግ ያሰብኩት? እግዚአብሔርን መጠየቅ ፈለግኩኝ። ይሄ የምኖረው ህይወት እውነት ለኔ የተሰጠ ነው? እውነት ይሄ ትዳር ለኔ ተብሎ የተሰጠ ከእግዚአብሔር የተሰጠኝ ትዳር ነው? ይሄ ህይወት እውነት ለኔ የተባለ ህይወት ነው ወይንስ ቸኩዬ ገብቼ ይሆን ወይ? ይሄ ሁሉ ፈተና የሚደርስብኝ ቂም በመያዝ እልህ ውስጥ በመጋባት እንደተደረገብኝ እኔም አደርጋለሁኝ የሚለውን አይነት ህይወት ውስጥ የገባሁት ይሄ ሁሉ የሆነው እውነት እግዚአብሔር ፈቅዶት ገብቼ ይሆን ወይንስ ሌላ ነው የኔ ህይወት? ህይወቴ ለኔ የተጻፈልኝ ህይወት ሌላ ነው፣ የምኖረው ህይወት ግን ሌላ ነው። ስለዚህ ምንድነው የቱ ጋር ነው የተበላሽ የቱ ጋር ነው የሳትኩት የሚለው ነገር ለመጠየቅ ወደ እግዚአብሔር ልቤን መለስኩኝ። እና በቃ ላድርግ የወሰንኩት ነገር ምንድነው? ሁሉን በሚያውቅ በእግዚአብሔር ፊት ይሄንን ጥያቄ ይዞ መቅረብ ነው። እውነት ነው ኃጢአት ውስጥ ነኝ፣ እውነት ነው ህይወቴ የተጨማለቀ በጣም በሚያስጠላ ሁኔታ ውስጥ እያለፍኩኝ ነው። እግዚአብሔርን በድያለሁ፣ አስቀይሜያለሁኝ። አንድ ነገር ግን አውቃለሁኝ፣ እግዚአብሔር ካጠፋሁት እግዚአብሔር ከበደልኩት በላይ የሚመለሰውን ልቤን እንደሚቀበለው አውቃለሁኝ። እግዚአብሔር የምህረት አምላክ እንደሆነ አውቃለሁ። የፈለገ ነገር ባጠፋ የፈለገ ነገር ባስቀይም ህይወቴ በኃጢአት ውስጥ ገብቶ ቢጨማለቅ እኔ ለመመለስ ከወሰንኩኝና ወደ እግዚአብሔር ከቀረብኩኝ እግዚአብሔር እንደሚቀበለኝ አውቃለሁኝ። እግዚአብሔር ከበደሌ ይልቅ መመለሴን እንደሚወደው እንደሚጠባበቀው አውቃለሁኝ። ስለዚህ ለራሴ አንድ ነገር አልኩኝ። ለአንዴና ለመጨረሻ ጊዜ ከዚህ ህይወት ውስጥ የምወጣበትን መንገድ እንዲያሳየኝ እንዲመራኝ ወደ አባቴ መመለስ አለብኝ ብዬ ወሰንኩኝ። እናም ለ21 ቀን በጌታ እግር ስር ወስጄ ራሴን ጣልኩት። ከመውደቄ ይልቅ መመለሴ በሚያስደስተው በአባቴ በፈጠረኝ በእግዚአብሔር ፊት ራሴን ወስጄ ጣልኩት። ህይወቴን ወስጄ ጣልኩት። ማበላሸት በቅቶኛል። ራሴ መንገድ መሄድ በቅቶኛል። አምደን በቃ ምንም የለኝም። እልህነት አልጠቀመኝም። ቂምና በቀልን መያዝ አልጠቀመኝም። የኔ መንገድ አልሆነኝም። ስለዚህ አሁን አምደን በቃ ጨርሻለሁኝ። ህይወቴን ማበላሸት ይብቃ በቃ። በኔ ውስጥ የፈጠርካቸው ፍሬዎች አሉ። ስለዚህ ለነሱ ለመኖር ትክክለኛው መንገዴን አሳየኝ። እኔ በቃኝ ብዬ በእግዚአብሔር ፊት ወደቅኩ። ለ21 ቀን ማለት ነው። ለ21 ቀን በጾምና በጸሎት በሬን ዘግቼ ከጌታ ጋር አሳለፍኩኝ።
አንድ ነገር ልንገራችሁ። በህይወቴ ከተፈጠርኩ ጀምሮ ማለት ነው የወሰንኩት ትልቅ ውሳኔ ህይወቴን ከታች ወደ ላይ እንዲገለበጥ ነገሮች አጥርቼ ማየት እንድችል የወሰንኩት ያ 21 ቀን ኮምፕሊትሊ ከእግዚአብሔር ድልን የተቀበልኩበት ጊዜ ሆነልኝ። ዳዊት እንደዚህ አለ፣ ውሃ እንዲያፈርስ እግዚአብሔር ጠላቶቼን በፊቴ አፈረሳቸው አለ። ውሃ እንደሚያፈርስ እግዚአብሔር ጠላቶቼን በፊት ለፊቴ አፈረሳቸው። ድልን በሰጠው ጊዜ ዳዊት ከእግዚአብሔር ድልን በተቀበለ ጊዜ ይህንን ነበር ያለው። ለእኔም እንደዛ ሆነልኝ። በህይወቴ ላይ ቪክትሪ እግዚአብሔር ሰጠኝ። ህይወቴ ላይ እግዚአብሔር ድልን አሳልፎ በእጄ ሰጠኝ። ከ21 ቀን በኋላ ህይወቴ እንደገና ዳግም ወደ ኋላ በማልመለስበት መልኩ አድርጎ እግዚአብሔር ህይወቴን አቀናልኝ፣ መንገዴን አሳየኝ። እኔም ዛሬ እንደ ዳዊት እግዚአብሔር ውሃ እንደሚያፈርስ ጠላቶቼን በፊት ለፊቴ አጠፋቸው ለማለት በቃሁኝ። ድልን የሚሰጥ እግዚአብሔር ነው። በተለይ በትዳራችሁ ላይ የምትቸገሩ ሰዎች፣ በተለይ በትዳራችሁ ላይ ትልቅ ውጊያ ያለባችሁ ሰዎች ካላችሁ እግዚአብሔር ድልን በእጃችሁ አሳልፎ እንዲሰጣችሁ ውጊያ ውስጥ ታጥቃችሁ መግባት ይጠበቅባችኋል ማለት ነው። በህይወታችን ድልን የሚሰጠን እግዚአብሔር ነው። እስካሁን መልእክቴን እያዳመጣችሁ ላላችሁ ለቆያችሁ መልእክቴ ይሄ ነው። እግዚአብሔር ድልን አሳልፎ በእጃችሁ ይሰጣችኋል። ለኔ የፈጀብኝ 21 ቀን ነበረ። የ21 ቀን የጾምና ጸሎት፣ በዛ ውስጥ የተዋጋሁት ውጊያ ትዳሬን እግዚአብሔር እንደ ድል አድርጎ በእጄ ላይ አሳልፎ ሰጠኝ። ልጆቼን ባረከልኝ፣ ቤቴን ባረከልኝ። በጣም ተግዳሮት የሚሆኑባችሁ ሰዎች ካላችሁ፣ ትዳር በጣም ተግዳሮት ሆኖብኛል፣ በቃ አልቻልኩም፣ እኔ ጥዬ መሄድ ነው የምፈልገው ብላችሁ የምትሉ ካላችሁ ጥላችሁ እንዳትሄዱ። በረከታችሁ ባለበት በዚያ ቦታ ላይ ጠላትም ተግቶ ይዋጋችኋል። ምክንያቱም በረከታችሁን እንዳትይዙ፣ በረከታችሁ ላይ እንዳትደርሱ ማለት ነው። እመኑኝ፣ አንድ ቀን ዳዊት እንዳለ ውሃ እንደሚያፈርስ ጠላቶቼን እግዚአብሔር በፊቴ አፈረሳቸው ብሎ እንዳለ እኔም እንዳልኩኝ እግዚአብሔር ለእናንተም ያችን ቀን ያመጣል። እናንተ ብቻ ቁርጣችሁ ከእግዚአብሔር ጋር ወግናችሁ ትዳራችሁን ለመታደግ ተዋጉ። 21 ቀን ብቻ ነው ለኔ የወሰደብኝ እግዚአብሔር በእጄ ላይ አሳልፎ ድልን እስኪሰጠኝ ድረስ ማለት ነው። እግዚአብሔር ታማኝ አምላክ ነው። ተባረኩልኝ። ወዳችኋለሁ። ባይ